ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? ስራ፣ ጤንነት፣ አፍያ፣ ኢባዳ በያላችሁበት ሁላችሁንም ሰላም ሰላም ብያለሁኝ። እና ቡና አፍልተናል። 7 ሰዓት ነው ማለት ነው። ኑ እንጠጣ። ይኸውላችሁ ጀበናችን ይኸውላችሁ ማለት ነው። ቡና ተጣርተን ቡናው ታይፈራ ነው የመጡት እንግዲዎቹ። ስለዚህ ሙያችን እስከዚህን ደረጃ ድረስ ነው ማለት ነው። እሺ ሰምታችኋል። ስለዚህ አሁን ጨስ ጨስ እያደረግን ቡና እያስመሰል ነው። እና ይሄውላችሁ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር አድርጉ ማለት ነው። ውድ ቤተሰቦቼ እና አበረታቱኝ። ይሄ ረከቦት ተገዛሁት ስንት አመት ይሆነዋል መሰላችሁ? 10 አመት ይሆነዋል። ይሆነዋል 600 ብር በተገኘው እኮ የተገዛው ወላሂ። ስለዚህ አሁን ስንት ሺህ ብር ይሆናል? ስለዚህ ይኸውላችሁ በደንብ ያስቀመጡት እቃ ይጠቅማል። ይኸው እንደምታዩት አዲስ እንደሆነ ነው። ይኸውላችሁ ይሄ ደግሞ የራሱ ፌርሜሎ ማጨሻ አለው። የጀበና ማስቀመጫ፣ የጭስ ማቅረቢያ ምናምን አለው። የጭስ ነበረች ግን አያትዝ የሱካር አያትቼ የሱካር ናት ማለት ነው። ግን እንትኑ ግጣም አላት የራሷ። ይኸውላችሁ አሁንማ ላይ ሆኗል።